አሰላሙ አሌይኩም ውድ ቤተሰብ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዛሬ ይዘላችሁ የመጣው ቆንጆ የብርያኒ አሰራር ነው። እስከ መጨረሻ እንድትከታተሉኝ እጋብዛችኋለሁ። ወደ አሰራራው እንገባለን። እስከዛው ሰላም ቆይልኝ። መልካም። አሁን ሽንኩርታችን በመክተፍ ስላይስ ነው የምንከትፈው በእንደዚህ አይነት መልኩ። ሽንኩርቴን ከከተፍኩትኝ በኋላ ዘይትን አግያለሁ። ወደ ዘይቱን እንጠብሰዋለን። ሽንኩርቱን ቆንጆ ከለር እስከሚሰጠን ድረስ እንጠብሰዋለን። እንደዚህ አይነት ሲሆን ማውጣት ነው። ለምን ከዘይት ሲወጣ መብሰሉ ስለሚቀጥል እንዳይቃጠልብን በእንደዚህ አይነት መልኩ እያለን እናወጣዋለን። አሁን ምን እናደርጋለን? ለዶሮውን የምንተብልበት እናዘጋጃለን። እርጎ ግማሽ ኩባያ ጨምሬያለሁ። አሁን ቅመማ ቅመም እንጨምራለን። ቆንጆ በርበሬ፣ እርድ፣ ኩዝባራ፣ በርበሬ ወይም ፓፕሪካ፣ ጨው፣ የብሪያኒ ቅመማ ቅመም እንዲሁም ካሞን፣ የተፈጨ ነጭ ሽንኩርትና ዝንጅብል፣ ቃሪያ የተከተፈ፣ ኩዝባራና ናዕና ደግሞ ከትፌ ያዘጋጀሁት ማለት ነው። አሁን ሽንኩርት የተጠበሰ ጨመርኩበት። ዘይት ቅድም የጠበስንበትን ሽንኩርት ዘይት እንጨምርበታለን። ከሱ ቃናው እንዲኖረው የዘይቱን ጣዕሙ የሽንኩርት ጣዕም እንዲኖረው እሱ ነው የምንጠቀመው። አሁን በእንደዚህ አይነት መልኩ ካዋህድን በኋላ ዶሮዬን ማዘጋጅቻለሁ። እንተብለዋለን። አሁን ዶሮዬን በእንደዚህ አይነት መልኩ በደንብ አጥቤ አደራርቄዋለሁ። የከተፍኩትኝ አንድ ዶሮ 8 ቦታ ነው የከተፍኩትኝ የቆራረጥኩትኝ። አሁን እንተብለዋለን። ሁሉንም በእነዚህ አይነት መልኩ እንተብለዋለን። እኔ ያስቀመጥኩትኝ ለ2 ሰዓት ነው፣ ግን ዛሬ ማታ አድርጋችሁ ለጠዋት አሪፍ ነው የሚሆንላችሁ። ቅመማ ቅመም ስለሚስብ በጣም አሪፍ ነው የሚሆነው። አሁን ዘይትን የተጠቀምኩትኝ ሽንኩርትን የከተፍኩበት ነው። አሁን የተበልነውን እንጨምረዋለን። ምንጊዜም ካልቸኮላችሁ ተብላችሁ ፍሪጅ ላይ ያስቀምጣችሁ ብትጠቀሙ የቅመማ ቅመሙን ዶሮው ስለሚስብ በጣም ጣዕም ይኖረዋል። ደስ የሚል አሪፍ ነው የሚሆንላችሁ። አሁን እንጠብሰዋለን በእንደዚህ አይነት መልኩ እየከደንን ለምን ጣዕሙን እንዲኖረው ቆንጆ ሆኖ እንዲበስልልን ትንሽ መጀመሪያ በዘይቱን በእንደዚህ አይነት መልኩ ከቅመማ ቅመም ከቁላላ ነው በኋላ ውሃ እንጨምራለን። ዶሮውን የሚያበስልልን የሚያክል ውሃ ጨምረን እንከድነዋለን። ዶሮውን ለመብሰል ሲቀርብ ሩዙን እንጥዳለን። ለሩዝ የተጠቀምኩትን ቅመማ ቅመም ቅርንፉድ፣ ሄል፣ ወረጋ እና ቀረፋን የተጠቀምኩት። እንደገና ደግሞ ሽንኩርት የጠበስነው፣ ናዕናዕና ኩዝባራ፣ ጨው፣ ዘይት ትንሽዬ ቅድም የጠበስንበት ማለት ነው የጨመርኩትኝ። አሁን ምን እናደርጋለን? ትንሽ ጣዕሙ እንዲወስድ እናንተ ከትከዋለን ማለት ነው ከድነን። አሁን ምን እናደርጋለን? ጣዕሙን ከወሰደ በኋላ እናጠርፈዋለን። በእንደዚህ አይነት መልክ እናስወግደዋለን ማለት ነው እንዳያስቸግረን ሲበላ። ከዛ በኋላ ምን እናደርጋለን? ሩዛችንን እንጨምራለን። ሩዝ ስትጨምሩ ምንጊዜም ውሃውን በዛ አድርጎት ስለምታጠሉት ችግር የለውም። ግን በደንብ ውሃ ሲኖረው ሩዙን ፍክት ብሎ ነው የሚበስለው። እንደ ፍላጎቱ ሲገለባበጥ ፍክት ነው የሚለው። ስለዚህ ውሃ ብዙበት ማለት ነው። አሁን አይታችሁ እንደዚህ አንዷን እንሞክራታለን። ስበር ካለች ወዲያው በቂው ነው ማለት ነው። ግማሽ ፓርቲው ነው መብሰል ያለበት እንጂ በደንብ መብሰል የለበትም ሩዙ። ለምን? ከዶሮ ደግሞ መብሰል ስለሚቀጥል። አሁን ዶሮውን በስለዋል። ውሃውን በቂው ነው። ካየሁትም በኋላ ምን እናደርጋለን?
ሩዙ እንጨምርበታለን። ሩዙ ስብርብር እንዳይልባችሁ እንደዚህ እንደ ፍላጎታችሁ አታማስሉት። ቀስ እያረጋችሁ በግድንስና ናናን ጨመርኩበት። እናንተ ግን ኩዝባራ የምትወዱት ከሆነ ኩዝባራና ናናን ጨምሩበት። አሁን ደግሞ ሽንኩርቱን የጠበስነውን ቅድም ሽንኩርት እናርግበታለን። የምግብ ከለር እናርግበታለን። የጨመርኩትኝ የዛዕፈራን ከለር ነው የጨመርኩትኝ። በእንደዚህ አይነት መልኩ ካደረግን በኋላ ገስጤር ሸፍነን እሳቱን ቀንሰን እናብስለዋለን። አሁን አይታችኋል። ማሻላ ተባረከላ ፍክት ነው ያለ። ማሻላ ስትነኩ ራሱ ደስ ይላል ማለት ፍክት ሲል ያስታውቃል። እና ውድ ቤተሰብ ሰብስክራይብ ያላረጋችሁ ካላችሁም ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ ነገር ስለቅ እንዲደርሳችሁ አድርጎ። ቪዲዮን ከወደዳችሁ ላይክ ሳታደርጉ እንዳትወጡ። አሁን እንቀምሰዋለን፣ ወደ ሳህን እንገለብጠዋለን ማለት ነው። ለዛሬ ይሄን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። በእንደዚህ አይነት መልኩ ሰርታችሁ ሞክሩት። እንደምትወዱት አልጠራጠርም። ኢንሻአላህ በሌላ በሚያምር ቪዲዮ እስከምንገናኝ እናንተም እኔም ቸር ያቆየን። መልካም